በተፈጥሮ ከሚገኙ ቅባቶች መካከል የፀጉር መሳሳትን የማሻሻልና ፀጉር የማሳደግ ብቃታቸው በሳይንስ የተረጋገጠላቸውን ሶስቱን እንመልከት። አንደኛ ፓምኪን ሲድ ኦይል ወይም ደግሞ የዱባ ፍሬ ዘይት። በ2014 በተደረገ ጥናት መሰረት ፓምኪን ሲድ ኦይል የራሰ በራነት መንስኤ የሆነውን 5-አልፋ ሪዳክቴዝ ኢንዛይም የመስራት አቅም በመቀነስ ቀጣይነት ያለው የፀጉር መነቃቀልና የፀጉር መመለጥ እንዳይኖር ያደርጋል። ብሎም ደግሞ የቀጨጩ የፀጉር ዘለላዎች እንዲያንሰራሩ ያግዛል። ሁለተኛ ሮዝሜሪ ኦይል ወይም ደግሞ የጥብስ ቅጠል ዘይት። በ2015 የተደረገ ጥናት ታካሚዎች ሮዝሜሪ ኦይልን ለ6 ወር በተከታታይ እንዲቀቡ ካደረገ በኋላ ሮዝሜሪ ኦይል የሳሳ ፀጉርን የመመለስና ፀጉርን የማሳደግ ብቃቱ ከ2% ሚኖክሲዲል ጋር የማይተናነስ መሆኑን አግኝቷል። ሶስተኛ ፔፐርሚንት ኦይል ወይም ደግሞ የናና ቅጠል ቅባት። በ2014 የተሰራ ጥናት 3% ፔፐርሚንት ኦይል እና 3% ሚኖክሲዲል ራሰ በራነትን የመከላከልና ፀጉር የማሳደግ ብቃታቸውን አወዳድሯል። በዚህም ጥናት መሰረት 3% ፔፐርሚንት ኦይል ከ3% ሚኖክሲዲል የሚስተካከል የፀጉር ማሳደግና ራሰ በራነትን የመከላከል አቅም እንዳለው አረጋግጧል። ስለዚህ ሶስቱ በሳይንስ የተደገፈ ማስረጃ ያላቸው ሄር ግሮዝ ኦይሎች እነዚህ ናቸው። ፀጉራችሁን በፍጥነት የሚያሳድገው ፈጣኑ ቅባት ከነዚህ 5 ግብአቶች ብቻ ነው የሚሰራው። በቤት ውስጥ ለማዘጋጀትም ልክ እዚህ ጋር እንደምትመለከቱት እነዚህን ፕሮሰሶች መከተል ብቻ ነው። ከዛም በኋላ ከተደባለቁና ከተፈጩ በኋላ በአነስተኛ ሙቀት ላይ በዚህ መልኩ ማንተክተክ ነው። ከውስጡ የሚወጣውንም ቅባት በየቀኑ ጠዋትና ማታ መጠቀም ነው። ነገር ግን በቀን ከ2 ጊዜ በላይ አትጠቀሙ፣ ምክንያቱም ፀጉራችሁ ማደጉ ማቆም ለፀጉር መነቃቀልና ለራሰ በራነት የምንጠቀማቸው መድኃኒቶች የመስራት አቅማቸውንና ለውጥ የመፍጠር ችሎታቸውን በማየት በቅደም ተከተል እናስቀምጣቸው። ሊስት የህክምናዎቹን ወጪና የጎንዮሽ ጉዳት ከግምት ሳያስገባ ኢፌክቲቭነታቸውን ብቻ የሚያወዳድር ነው። 5ኛ ደረጃ የተፈጥሮ ቅባቶች ወይም ደግሞ ናቹራል ሄር ግሮዝ ኦይልስ። እነዚህ እንደ ሮዝሜሪ ኦይል፣ ፔፐርሚንት ኦይል እና ፓምኪን ሲድ ኦይል ሲያጠቃልሉ ከሌሎቹ አንጻር የመስራት አቅማቸውና የሳሳ ፀጉርን የመመለስ አቅማቸው ዝቅተኛ ነው። ቢሆንም ግን አብዛኞቹ የ2% ሚኖክሲዲልን ያክል የመስራት አቅም አላቸው። 4ኛ ደረጃ ሚኖክሲዲል። ሚኖክሲዲል የሚቀባና የሚዋጥ ፎርሙሌሽን ሲኖረው የደም ዝውውር እንዲጨምር በማድረግ የቀጨጩ የፀጉር ዘለላዎች እንዲያንሰራሩና እንዲነቃቁ እንዲሁም እንዲጠነክሩ ያደርጋል። 3ኛ ደረጃ ፒአርፒ ወይም ደግሞ ፕላትሌት ሪች ፕላዝማ ቴራፒ። ፒአርፒ ከታካሚ ራሱ ደም በመውሰድ እና ይህን ደም በማሽን በማጣራት የተለያየ የሰውነት ክፍል ፀጉርን ጨምሮ የመፈወስ ብቃት ያላቸውን ንጥረ ነገሮች ለይቶ ያወጣል። ይህም ፒአርፒ የሳሳ ፀጉር ባለበት ቦታ ላይ በሚወጋበት ሰዓት በዛ ቦታ የሚገኘው ፀጉር እንዲጠነክርና የተሻለ ሆኖ እንዲበቅል ያግዘዋል። 2ኛ ደረጃ ፊናስትራይድ ወይም ደግሞ ፕሮፒሻ። ፊናስትራይድ 5-አልፋ ሪዳክቴዝ ኢንሂቢተር የምንለው የመድኃኒት አይነት ሲሆን ቴስቴስትሮን ፀጉሩን እንደሚመልጠውና ራሰ በራነትን ወደሚያስከስተው ዳይሃይድሮቴስቴስትሮን እንዳይቀየር ያግደዋል። ይህንንም በማድረግ ቀጣይነት ያለው የፀጉር መሳሳትና የፀጉር መነቃቀል እንዳይኖር ያደርጋል። ፊናስትራይድ አብዛኛውን ጊዜ 1 ሚሊግራም በሆኑ የሚዋጡ እንክብሎች ነው የሚመጣው። በመጨረሻም አንደኛና በመስራት አቅሙ ከፍተኛ የሆነው የሄር ሎስ ትሪትመንት የፀጉር ንቅለ ተከላ ወይም ደግሞ ሄር ትራንስፕላንት ነው። ሄር ትራንስፕላንት ከፀጉር ጀርባ የሚገኙና ዲኤችቲ ኢንሴንሲቲቭ የሆኑ የፀጉር ዘለላዎችን በማንሳት ፀጉር የሌለበት ቦታ ላይ ይተክላል። ኤፍዩኢ ወይም ደግሞ ኤፍቲ የሚባሉ ቴክኒኮችን መጠቀም የሚቻል ሲሆን ሙሉ ለውጥ ለማየት ደግሞ ከ9 ወር እስከ 12 ወር ወይም ደግሞ 1 ዓመት ድረስ ሊፈጅ ይችላል። የፀጉር መሳሳት ወይም ደግሞ የራሰ በራነት ህክምናዎች ዝርዝር በኢፌክቲቭነት ቅደም ተከተል ሲቀመጥ ይህንን ይመስላል። ሊስቱን ስክሪንሾት ማድረግ ትችላላችሁ። ተጨማሪ ጥያቄ ካላችሁ ደግሞ ኮመንት ሴክሽን ላይ አስቀምጡ። አብዛኛው ወንዶች ጺም እንዲኖራችሁ ትፈልጋላችሁ። ጺም እንዲኖራችሁ ከፈለጋችሁ ማድረግ ያለባችሁ 3 ነገሮች። የመጀመሪያው በተፈጥሯዊ ነገር የሚገኝ ሲሆን ሽንኩርት ከተፈጨ በኋላ የሚወጣውን ፈሳሽ ጺማችሁ ላይ በምትቀቡበት ጊዜ ጺማችሁ ውስጥ የሚገኘውን የደም ዝውውር በማብዛት ጺማችሁ እንዲበዛና እንዲያድግ ያደርጋል። በሁለተኝነት ትንሽ ጺም ከወጣችሁ በኋላ እንደ ማለሰሻነት ናናንና ሮዝመሪን አንድ ላይ በመቀላቀል ጺማችሁ ላይ በምትቀቡበት ጊዜ የጺማችሁ እድገት እየበዛና እንዲጠቁር ያደርጋል። በመጨረሻ በዶክተር ትዕዛዝ የሚሰጥ
የሚሰጥ 5% ሚኖክሲዲል ጺማችሁ ላይ በምትቀቡበት ጊዜ እዛ ጋር የሚገኘውን የጺም እድገት እየጨመረ ስለሚሄድ በጥቂት ጊዜ ውስጥ ጺም ሊኖራችሁ ይችላል። እነዚህ 3 ነገሮች አድርጋችሁ እኔ የምፈራው ጺማችን በዝቶብናል ዶክተር እንዴት እንቀንሰው ብላችሁ ኮሜንቱ እንዳታጨናንቁ። ለፀጉራችሁ ተስማሚ የሆኑትን 4 ሻምፖዎች ላሳያችሁ። ፀጉራችሁ እንዲበዛና መጠኑ እንዲጨምር ከፈለጋችሁ እነዚህን ሻምፖዎች መጠቀም ትችላላችሁ። ነገር ግን ፀጉራችሁ የተነቃቀለና የተሰባበረ ከሆነ ደግሞ እነዚህን ሻምፖዎች ተጠቀሙ። የራስ ቅላችሁ ፎረፎር የሚያስቸግራችሁ ከሆነ እነዚህን ሻምፖዎች ለ10 ደቂቃ በማቆየት በሳምንት 2 መታጠብ ትችላላችሁ። የራስ ቅላችሁ ምንም አይነት ችግር ወይም ደግሞ መደበኛ ከሆነ ግን የህፃናት ሻምፖ በውስጣቸው ፓራቢንና ሳልፌት ስለሌላቸው ለሁሉም የራስ ቅል አይነት ተስማሚ ናቸው። ፀጉራችሁ መሳሳትና መርገፍ የጀመረ ከሆነ ንቅለ ተከላ ስቴጅ ላይ ሲደርስ መከላከልና ማቆም የምችሉበትን መንገድ ዛሬ ልንገራችሁ። ይሄ የምታያቸው ፎቶዎች እኛ ጋር ፀጉራቸው በጣም ሳይጎዳ እሬ ስለመጡ በቀላል የህክምና አማራጮች ያገኟቸውን ቆንጆ የሚባል ለውጥ ነው። የእናንተም ፀጉር መርገፍና መሳሳት እየጀመረ ከሆነ ቶሎ በመምጣት ከኛ ሐኪሞች ጋር በመማከር ለእናንተ የሚሆነውን ትክክለኛ ህክምና አማራጭ በስትክክል ተነጋግረን ከመረጥን በኋላ ሙሉ ፕሮሰሱን እኛ ጋር ፎሎ እያደረጋችሁ ጥሩ ለውጥ ማግኘት ይችላሉ። ፀጉራችሁ መርገፍና መሳሳት ሲጀምር ለህክምና ብዙ አማራጮች አሉ። እነዚህም አማራጮች መካከል ሚኖክሲዲል፣ ፒአርፒ፣ ሄር ሌዘር እና የመሳሰሉ የተለያዩ አማራጮች አሉ። እነዚህ አማራጮች ውስጥ ለእናንተ የሚስማማውን የህክምና መንገድ እኛ ጋር መታችሁ በሐኪሞች ታታችሁ ተገቢውን ህክምናና ክትትል ማግኘት ይችላሉ። ፀጉራችሁ መሳሳትና መርገፍ ከጀመረ በላይ ባለው ስልክ ደውላችሁ ተገቢውን ህክምና ማግኘት ትችላላችሁ። ዛሬ ደግሞ በቤት ውስጥ ፀጉር እንዲያድግ ምን ማድረግ አለብን? የተሰባበረ ፀጉር፣ የሚነቃቀል ፀጉር ምናምን የመሳሰሉ የሚጠግኑ ነገሮች 1-3 ነግራቸዋለሁ። ከዛ መጨረሻ ላይ ደግሞ በጣም ሁላችን የምናደርገው ነገር በጣም መጥፎ የሆነ ነገር እነግራቸዋለሁ። አቮይድ መደረግ ያለበት ነገር ነው። ለዚህ በደንብ ተከታተሉ። ኬሚካል ከመጠቀማችን በፊት እነዚህ ሆም ሬሜዲዎች መጠቀም ጥሩ ነው። ምክንያቱም መድኃኒቶችን ስንጠቀም ከሳይድ ኢፌክት ጋር ነው የሚመጡት። እነዚህ ሆም ሬሜዲዎች ወይም ደግሞ በቤት ውስጥ የምናዘጋጃቸው ግን ናቹራል ነገሮች ስለሆኑ ሪሰርች የተደረጉትን እነግራቸዋለሁኝ ማለት ነው። የመጀመሪያ ማድረግ ያለብን ነገር ምንድነው? አፕል ሳይደር ቪኒገር መጠቀም ነው። አፕል ሳይደር ቪኒገር ስንጠቀም አሲዳማ ስለሆነ ራሱን አፕል ሳይደር ቪኒገሩ ሳይሆን 1 ሊትር ውሃ እናዘጋጃለን። ውስጡ 2 የሾርባ ማንኪያ አፕል ሳይደር ቪኒገር ካደረግን በኋላ ፀጉሩን መቀባት፣ ያው መታጥቦ በደንብ ማሸት ማለት ነው። አንደኛ ነገር ምን ያደርግልናል? ስካልፕ ወይም ደግሞ የፀጉር ቆዳ አሲዳማ ስለሆነ አሲዳማነቱን ይመልስልናል። ሁለተኛ ነገር ምን ያደርጋል? አፕል ሳይደር ቪኒገር ይሄ የተደፈነ ቆዳ ምናምን ስካልፓችን ላይ ካለ በቅባታማ ነገሮች እሱን ይከፍትልናል። ሶስተኛ ነገር ደግሞ ፀጉር እንዲያምርበት ያደርጋል ማለት ነው። እሱን በሳምንት 2 ጊዜ ለ30 ደቂቃ ያህል ፀጉራችን ላይ ቆይተን ከዛ መታጠብ። ሁለተኛው ነገር ደግሞ ምንድነው? ግሪን ቲ ነው። ግሪን ቲ ለዲኤችቲ የምንለውን ብሎክ ለማድረግ ይረዳናል ማለት ነው። ዲኤችቲ ፀጉርን እንዲረግፍ ወይም ደግሞ ፀጉር እንዲመለጥ ስለሚያደርግ ማለት ነው። እናደርጋለን ግሪን ቲውን አፍልተን ካዘጋጀን በኋላ ፈሳሹን እንወስዳለን። ፈሳሹን እንደገና በውሃ ካቀጠነው በኋላ ፀጉርን መታጠብ በሱ። ከዛ ፀጉርን ለ20 ደቂቃ ላይ ማቆየት ያስፈልጋል። ካቆየን በኋላ በሻምፖ መታጠብ። ሶስተኛው ደግሞ ምን ማድረግ እንችላለን? የቀይ ሽንኩርት ጁስ ነው። ይሄ ሪሰርቾችን ፖስት አደርግላችኋለሁ። 1 3 4 ሪሰርች የተደረገ ነገር ነው። የፀጉርን መመለጥ ወይም ደግሞ የፀጉርን መሰባበር የሚመልስ ነገር ስለሆነ ማለት ነው። ምን እናደርጋለን? ቀይ ሽንኩርቱን በደንብ አድርጎ መፍጨት ያስፈልጋል። ከፈጨን በኋላ ውሃውን ማጥለል በማጥለያ ከዛ እሱን ለ20 ደቂቃ ያህል ፀጉር ላይ በደንብ አድርጎ አሽቶ ማቆየት። ከ20 ደቂቃ በኋላ ፀጉርን መታጠብ። አትሊስት በሳምንት 3 ጊዜ ይሄንን ብናደርግ ያው ፀጉራችንን እንዲመለስ ያደርጋል። ፀጉር ደግሞ ውበቱ እንዲጨምርና እንዲጠነክር ያደርግልናል ማለት ነው። ሌላ ደግሞ መጠቀም ማቆም ያለብን ነገር ምንድነው? ውስጣቸው ሰልፌት ያሉ ሻምፖዎችን ነው። ሰልፌት ካላቸው ውስጣቸው ቼክ ማድረግ ያስፈልጋል። ሰልፌት ካላቸው ሻምፖዎች ፀጉርን ይጎዳሉ ማለት ነው። ለምንድነው? ፀጉራችን ከ90% በላይ የተሰራው በፕሮቲን ነው። ለዚህ ያንን ፕሮቲን ይጎዱብናል ማለት ነው። ስለዚህ ሰልፌት ያላቸውን ሻምፖዎች በጣም አስወግዱ ማለት ነው።